የፎከርሽውን ሰዎች ላይ ያደረሽው አይደል? እናንተ ራስ ምን ትሆን ማክስ ምን ነከኝ? ለምን እንደዚህ ያደረገ? ለምን እባክህ ትክክል ነው። እሷ አንተ ቁስል እየነካካች አይደል በእህት የምትቀልደው? አዎ ልክ ነኝ። ለምን ቁስሌን ትነካካኛለች? እሷ ናት ጥፋተኛ። ቆይ አንተ በሚያልፍ ቀን የማያልፍ ጥላቻ ለምን ትዘራለህ? ምን ሆነ ነው? በጣም አጥፍቻለሁ። እሷ ለእኔ እንደዚህ ነበረች? ይሄ ነው አብሮነት? ምን አደርጋለሁ? ምንድን ነው አብሮነት? በቃ በቃ ወንድም አለ ምንድን ነው? ነይ በዚህ ነኝ። ምን ነው በዚህ ዝናብ መምጣትሽ? ብርድ እኮ ነው። እንደው እዛው ቤት ሙቀቱ ቁጭ አትይም? እንደው ደግሞ እያለቀሽ ነው። ምን ሆነሽ ነው? ታታ ራበኝ ምግብ ስጭኝ ብላት ልጇን እያበላች እሺ ትንሽ ልቅመስ ብላት መታችኝ። ኧረ በቃ አታልቅሽሽ። እኔ ያስኩት ስላለ እሱን ትበያለሽ። ወንድም አለ ምን ከዚህ በኋላ ቤት ውስጥ አልውልም። ወይ ካንተ ጋር እውላለሁ አለበለዚያ እንደ እናቴ ድብን ነው ብል ይሻለኛል። ምን ነው ምን ነካሽ ታናሽ? ምን ነው ክፉ ክፉ አሳሰበሽ? ወንድም አለ ምን ከዚህ በኋላ እዛ ቤት ውስጥ ጋር መግባ እንደው የሞላው ውስጥ መግባ ይሻለኛል። እኔ እኮ አንቺ የተመቸሽ መስሎኝ ነበረ እንዴ። እኔም እንደምታየው ቀን ስራ ነው፣ ሲመሽም አውሬ ጥበቃ ነው የምገባው። እንደው አሁን ሰው ጭልል ስላለ እንደውም ዝናብ ስላባራልሽ ቶሎ ይውልሽ የኔን ልብስና ያንቺ ልጅ በፌስታል ይዘሽ ትመጫለሽ። እኔ እስከዛው ድረስ አንድ ሰው ተሰናብቼ መምጣት አለብኝ። ስለዚህ አሁን ሂጂ ቶሎ በይ። አሁን ሂጂ እሺ። እንደው በዚህ ሰዓት ወዴት ልንዘልቅ? ዶታው ወደ ከተማው እንዘልቃለና። እንግዲህ በሊያዝ አንቺ ላይ አይበርድሽም? ኧረ እኔ ላይ አይበርደኝም። እሺ ምን ዝናብ መጥቶታ ጋሜ ማን ነው እንደዚህ የሚፈዘዝ? ልጅ ለኔ እየጠረሻት መጣሽ? ማና ማካል ስልከና አላነሳ ስትለኝ ደግሞ ቦስ ትልቅ ወር ካለ ተዘጋጁ ብላለች እና ይሄን ላሳውቀን የመጣሁት። እሺ ግን በጭራሽ ሰው አግቷል የሚል መረጃ እንዳይደርሳል። እሺ ግን ለምንድን ነው እንደዚህ የተመሰጥከው? ገጠር ያለውን ነገር እያሰብኩ ነበር። የገጠር አይን እኮ ነበረ እንዴ? እስኪ ጭንጭ ወይ በላይ ግን በጭራሽ መሳቅ አይቻልም። ታስታይ እንዲው ዓለምዬ ተኔም በፊት እንዲው ተኔም ጋር ያለሽ እንዲው ልብሽ ሌላ ሰው ከጅ ላይ አቅም ወይ ዓለም ምን ጎደለኝ ብዬ ካንተ ውጭ እና የመጀመሪያው ወንድ አንተ ነህ ያልሽ ነው። ኋላ አንተን ስለ አንተ ኮራ እንጂ ምንድነው ደግሞ እሱ ኩራት? እኔም አንቺ እና ውሸቴን ነው። እንዲው እኔ እኮ እንዲው በወጉ በማረጉ ብዬ ነው እንጂ እንዲው ፍቅርሽ ካሸነፈኝ እኮ እንዲው ቆይቷል። አንቺ አትረቷታና እንዲው ደግሞ ሰው እንደዚህ ያረታለው አራቷተው ግን እንዲው ተው። አራ ምን አይነት የተመታ ሰው ነው? በዛ ታይ ከዛ እስኪ ምን ተፈጠረ? ከዛማ እሷ ማፍራ ወደ ቤቷ ሄደች። እኔም ሄድ ወደ አዲስ አበባ ስትመጣ ምን አለች? ወደ አዲስ አበባ ስመጣማ አንቺ ዓለምዬ ወይ እናቴ ድረሽ አረ ተረበቀበ ያለ ወይት ነው ያሉት? አንተው ያው ኑርጫ ልትፈልፈልኝ ነው እንዴ? አረ እንደው ነገሩስ ልሰናበትሽ ነው የመጣሁት። የት ልትሄድ? ወደ ከተማው ልዘልቅ ነኝ። ምን ጎደለብህ? እህቴም አልተስማማትም። እንዲሁ ያለችኝ እሷ ብቻ ናት። እንዲሁ እናቴ ማደረብ ላይ ነው ሄደችው። እኔን ለማን ጥላኝ ልትሄድ? እንዲሁ እኔም እኮ እሱ ልነግርሽ ነው አመጣጥ። እንዲሁ አስሬሽ መሄድ አልፈልግም።
ማጣትሽን ፈልጊ። አባትሽ የሚፈልጉትን እሱ ነው። ጸጋው ባንተ ላይ ይደረባሉ፣ ባንተ ላይ ይታሰባሉ፣ ባንተ ላይ ይቀጀላሉ፣ ባንተ ላይ ሸጋው ባንተ ላይ ይደረባሉ፣ ባንተ ላይ ይታሰባሉ፣ ባንተ ላይ ይቀጀላሉ፣ ባንተ ላይ ስታመም ጓደኛ ተብዬ ይህን ታሪክን ባለማወቄ በራሴ በጣም አሰብኩ። ችግር የለውም። እኔም እኮ እስካሁን አልተናገርኩም። በቃ ልጅቷ እንሄዳለን። ያለ ነገር ይባላል። እሺ ምን ሆነ? ቀስብራት ምን ያመጣ? ቡለን ምን ሆነ? ብቻዋን የሙት ተመችቷታል ማለት ነው። ጌም ተመቻ ነው እንደዛ እየሆነች የነበረች። ባካታና ይቅርታ ምን ተበልታ ነው እንደዛ እየሆነች የነበረች? ተጫውቶ አሸንፏት ይሆን እንዴ? ካርታ ይሆናል ካርታ። ይሄንማ ማጣራት አለብኝ። አልገባኝም። ቆይ እንዴት ጎዳና ልትወጣ? እባክህ እሱ ታሪኩ ረጅም ነው። በእናትህ ተወኝ። አሁን እቴ ልፈልግበት። እሺ በቃ ግን አሁን የት ሊያደርጓት ይችላል? አላቅም። ብቻ ግን የትም ብዬ ማግኘት አለብኝ። እሺ በቃ ተረጋጊ፣ አብረን እንፈልጋታለን። እንሂድ። ምን ነው ቅዱሴ? ማንን እየጠበክ ነው? እኔ የምልሽ አዶኒ የሄዱ ስልክ አለሽ እንዴ? ቆይ አንተ ከዚህ ልጅ ጋር ምንድን ነው ያለክ ነገር? አላቅም፣ ብቻ ላገኛት እፈልጋለሁ። አንተማ በጤና አይደለም እንደዚህ ነቃልሽ። ናቴ ቆይ የሷ ስም ሲነሳ የሚነሳ ገንጆራ አለብሽ እንዴ? ባለፈው ስልክ መንትፌሩት ያሽባታ ሶስት ያ አንተ መንገድ ላይ ባለፈው አይቶኝ እንደ ያሯሯጥ የሚለት ምስማመለጥ ካንተ ሲመለስ አይሆነን አይኔን አበልዞልኝ የቀረው እንዴ? እናንተ ተፈራላችሁ እንዴ? እኔ ቸረምቡን ወዬ ነበር ማለት። ኧረ ምን አይነት አለቅ የምር ነው። እናትምጣ እኔ እኮ ቸረን ነኝ። ብራዘር እና ለነሽ ካጣረሽ በኋላ ነው እንዴ? ቆይ ግን ለምን ነው እንደዚህ ይፈራል? ምፈራትማ አረጋም የሆነ ነገር ሳልነግርሽ ምን እሺ ወዬ በኛ ሚስጥር እንደዚህ ዘንጣ አታያትም እንዴ? እታች ሰፈር እኮ ከነዛ ከደካሞቹ ገሆና ተቀብላ አድራቂ ለፍኝ ለኔሽ ያሞ ታወራለሽ። እኔ እኮ እንደዛ ፈርደጄ በልቼ እኮ ነው ያመጣሁት። አንቺ አለሽ እኔ ሁለት የተቀበልኩትን አንዱ ካልሲን የደፋሽ። ኧረ እኔም እኮ ዛሬ ወዬ በዚህ ጋር ይችን 10 ብር እንዴ ካሜራ ወይኔ አንተ በእናትህ እቺ እኔም ያለኝን ብር ሳልነግራችሁ አንድ ብር አለ። ኧረ አንተ ምንድን ነው የምትለው? አረጋም እሱን ተወና በቃ እናቀላቅላትና 11 ብር ትሆንልን።
ጌታ አባን ያመጣው ምን ቁማል አረጋም ይውለት ብላኝ በቃ ዝም በላት ማማዬ። እቃ ሸጣሊያን እቃ ጸዴ ነው ደግሞ አዲስ ምርት ነው እንዴ? ለቃቀም በቃ ይሄን ሁሉ እየለቃቀማችሁ መንገደኛ ማላሳልፋላችሁ አይደል? አረ ተናናቅም ማለት ነው። አይ ቤቢዬ እንዳከብር ብቻ ፈልገህ እንዳይሆን ስመለስ እዚህ ላገኛችሁ። ከዛማ እንደምን ውለሻል? ደግ ውለሻል ወይ? እንዴት ውለሻል እናቴ? እንዴ እርጅኝ እናቴ፣ እንዴ አግዢኝ። እንዴ ከቀዬ ነበር የመጣው። እንዴ ሎተሪ ደረሰ ብለው እንዴ በሬዲዮ ሰምቼ እኮ ነው እናቴ። እንዴ አግዢኝ። እንዴ ደረሰ አይደል ሎተሪ? እስቲ ማን ነው ደረሰ ምናምን ያለ ደግሞ? በሬዲዮ ነው የሰማሁት። አይ እንዴ ምንም ችግር የለም። እንዴ ሎተሪ ደረሰ ብሎኝ እኮ ነው ከቀዬ የመጣው። ሎተሪ እስኪና ትናንት በሬዲዮ የሰማሁት ነው። አዎ ወንድሜ፣ አዎ በሬዲዮ ነው የሰማህ እንዴ? እኛ ላቀው ስምህ? አዎ ወንድሜ፣ ልክ ነህ እንዴ? ቦታው ጠፍቶ ነው ራስህ አይተሃል? አይ አይደለም፣ አይ እሷ ትወጣልኛለች ወንድሜ እንጂ እንዲያው የሴት አንጀትን ሰብሰብ ነው ትለኛለች እናቴ። እንዲያው አውጭልኝ እስቲ። አዎ ሬዲዮ ላይ ሰምቼዋለሁ። እና ቦታውን ላሳዩ ወይስ ላውጣልህ? እኔ አሳየዋለሁ። በቃ ችግር የለም። እሺ እኔ ወደዚህ አዲስ ህንጻ እዛ ጋር ስለሆነ ያለው እጄን ያመጣልሃል። በቃ እሺ። እንዲያው እግዚአብሔር ውለታሽን ይክፈልሽ። እንዲያው አብረን እንዝለቃ። ኧረ እንዴ አንተማ ምን ታደርጋለህ? እኔ ራሴ እጄ ያመጣልሃል። ምን አላመንከኝ? አዎ ሴት ልጅ አምናለሁ ስትል ስለነበረ ነው እጄ ላምጣልህ። ካልሆነ ደግሞ ስልኬን እንካ። ግን እዚህ ጋር ጠብቀኝ መጣሁ። ኧረ እንዲያው እዚህ ቁጭ ብዬሽ ነው የምጠብቅሽ እናቴ። በቃ ስልካ ኧረ ችግር የለም እናቴ። ኧረ ወይኔ! ኧረ አንቺ ግን ይመስልሽ ነው። ኧረ እናቴ በመጣው ግልጽ ኧረ በእናትህ ከዛ ከሸምሱ እኮ ነው የተቀበልኩት። ያረረ እናቴ ሰራንላሽ። አንተ ምን ልብስ ከና መጣው? ኧረ እናቴ ትልማዝ ተሰጠኝ ነው ልብሽ ብት ኧረ ሰራለት። አንተ እቺ ጀለች እንደ ለካ ጀወሩሽ። ግን አንድ ነገር ምን እንደማመሰግን ታውቃለህ? ፈጣሪ ከአንድ ብር ወደ 10,000 ብር ለቀየረን ቅዱስ ሚካኤል አባት መመስገን አይገባውም? ደግሞ አንድ ብር አለች እንጂ አልባክስን ሆኖ አስቀምጡ። እሺ ጉልዞንሽ ጃኔል አረግ እንዳመጣብን ፈንደን በልባከህ ዝም ብለህ አንተ ሰፈር ነው ያለን ባካንተ ለምን የት ነው ግን የተገናኘው? ስራ ቦታ ነበር። እንደውም ሜክሲኮ አለ ቆሬ ገብርኤል ሜክሲኮ አለ ሜክሲኮ ኑረስ ወደ ሜክሲኮ አለ ሜክሲኮ ነው ደስ ወደ ሜክሲኮ ኑኑ እዚህ ላይ ነው አትሄደው። ተረኛ ነኝ አትሄደው። ሜክሲኮ ወደ ተናገረ። የት ነው ያለው? እሺ እኮ ነው። እሺ ልምደርህ እኮ ንገረና። ቢሮ ሜዳ ታውቃለህ?
እሺ ግርሞ ሜዳ ከፍ ብለህ አስፋልቱ የለም አለ። ከዛ ከሷ አጠገብ ደግሞ ልደታ ቤተክርስቲያን አድራ እኮ አለሽ። ልደታ ማርያም ምንም አላውቅም። እናቴ ትሙት ወረቀቱ ሚስጥር ጋር ነው። ወረቀቱ ሚስጥር ጋር ነው። ስልኩ ደግሞ ኪራ ጋር፣ ስልኩና ቦርሶ ኪራ ጋር ነው። አሁን ፍቱኝ እንዳላምጣው። እሺ አሁን ፍታኝ እንዳላምጣው። እሺ ይስመስጥናት እሺ ከዛ ተጠቅልኝ ነው። ኧረ ጃማው እንሂድ ደግሞ ነገ ሜጋ እንሂድ። ምን እያደረጉ እንደሆነ ቀጣይሽ ግን አባዲኝ እባክህ ይለ እባክህ ተይ። አርፈሽ ተቀመጥ። ምን ጎደለሽ? ቆይሽ ከኛ ምንድን ነው የምትፈልጉት? ከእናንተ ምንም አንፈልግም። አርፈሽ ቁጭ እንድትይ ብቻ። እሺ እቴ ጋር አስተውለኝ እባክህ፣ ትጨነቅብኛለች። አይቻልም። እባክሽ ፍታኝ በእናትህ፣ እጄን እያመመኝ ነው። እኔ ቅድም ስላስከፋሁት ነው አይደለ እዚህ ጋር ወጥተህ የተቀመጥከው? በጣም ከታሽ ቅድም ችግር የለውም አታስብ። ቆይ ለምንድን ነው እንደዚህ ያስፈለገች? ለምንድን ነው እንደዚህ የምትጨነቀው? ህልም አይቼ በጣም የሚያስፈራ ህልም። ምን አይነት ህልም ነው? በቃ ተይ። እሺ ጠብቀኝ። ምን እሺ ነው ካሜዟት ሄዶ ይል እንዴ? ያማሃል እንዴ? ጋማችን እዚህ ጋር ያለ እንዴ ነው ይዟት ሄደው? አምልጣ ነው የሚሆነው። ፍጠኑ በቃ ቶሎ እንሂድ።